ከዚህ በኋላ ምንም አይነት ሪሌሽንሺፕ ምናምን አያስፈልገኝም። ከናቴ ጋር ኖሬ ከናቴ ጋር ነው የምሞተው እምል ሰው ነኝ። አዳዲስ ያልተሰሙ የመዝናኛ መረጃዎችን ይዘናል። መልካም ቆይታ በዘመን ዩቲዩብ ጋር። ከዚህ በኋላ ምንም አይነት ሪሌሽንሺፕ ምናምን አያስፈልገኝም። ከናቴ ጋር ኖሬ ከናቴ ጋር ነው የምሞተው እምል ሰው ነኝ። በአንድ ሰሞን ጣትሽ ላይ ቀለበት ይታይ ነበር። አግብተሽ ነበር ወይ? እኔ እያየሁ ያደግኩት እናቴ ምንድነው ሚስትነት ካልከኝ ወስጄ ማሳየት እሷን ነው። የመጣውን ፋስ ሁሉ ቤቷን እንዳይወስድባት ቤቷን ጠንካራ እንዲሆን አድርጋ እምትይዝ አንዴ ኤቲስት አንዴ ደግሞ ፌሚኒስት ሆና የሴቶችን ገመና የወንዶችን ፈተና ስትገልጽና ስትመክር የነበረችዋ በመጨረሻም እሷም ልትመዘን ከከፍታው ቀረበች። በርካታ አድናቂዎችን በማራኪ ቃላቶችና ንግግሮቿ መግዛት የቻለችዋ ኤልዳና በቀለ አሁን ላይ ወደ ትዳር ህይወት እየተንደረደረችና በቅርቡም የሽምግልና ፕሮግራሟ እንደተቀበለች ገልጻለች። ማወቅ ሌላ መኖር ሌላ በሆነው ዓለም የተገኘችዋ ወጣቷ ብዙዎች የልቧና የምኞቷ ታገኝ ዘንድ ተመኝቶላታል። ወደ ሌላ ወደ ያዝንላችሁ የመዝናኛ መረጃ አለፍን። ገና በማለዳው እንደ ማለዳ በማለት የመጀመሪያ አልበሟን ለህዝብ ያበቃቸዋ ተወዳጇ አቀንቃኝ ሜላት ቀለመወርቅ ሆን ተብሎ የማህበራዊ ዘመቻ እንደተደረገባት ምንጮቻችን አረጋገጡ። በተለይም በቅርብ ጊዜ መድረክ ያለሷ ጨለማ ውስጥ እንደመጣቀስ የሆነባቸው ፕሮሞተሮች በመሳጭ እንቅስቃሴዋና በዝናጭ አለባበሷ የወጣቱን ልብ ያገኘችው ድምጻዊቷ አሁን ላይ እየተሰሙ ባሉ መረጃዎች ሙያው አካባቢ ባለች ግለሰብ ቀጥተኛና በተዘዋዋሪ ስሟን በብዙ መልኩ ያላግባብ እያነሳችና እያጠፋች መሆኗን ሰምተናል። ይህም ድምጻዊቷን ከህዝብ ልብ ለመፋቅ የሚደረግ ጥረት ስለመሆኑ አስገርሞናል። ወደ ሌላ ወደ ያዝንላችሁ የመዝናኛ መረጃ አለፍን። የማተም እያረካት ነው። እኔ ማምኜ መጣና አንድ ስራ ልሰራ እኔ ዮኮ ጣፋጭ ናት ሸንኮራ ታዲያሳ ምን አለበት ወስጄ ብነሳ አንተ ተመከለ እንዴ ደፈርከኝ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው ወይ ጉድ ልጅቱ እኮ የኔ ልጅ ናት እና ብትሆንስ ኧረ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው ጥሩ ፍቃደኛውና ከዚች ቁማ ከቀረች ከዚያ ስትመጣ ትገባታለህ። የአገሬ ልጅ ባለጋሜ ትውልዷ ጎጃሜ ባህልና ዘመናዊነትን በአንድ ጥላ ስር ከተቀመጡ ያለ ጥርጥር የሆነ በላይ ጋር ስለመሆናቸው የማይካድ ሐቅ ነው። ለሶስት አስርት ዓመታት ሙዚቃን የከተበው ይሁኔ በለጋነቱ ከራሱ ለይቶ ማያየው ሰማይን በለው ጋር በመሆን የሙዚቃ አምዱን ያሟሸው ውላድሮ የራሱን ቀለም ባጭር ጊዜ ያገኘው አሁን በቅርቡ እንዲህ ሲል ገልጿል። ህይወት ከፍታና ዝቅታ ያሳለፍኩበትን ውጣውረዴን የከተብኩበትን ፍኖተ ጥበብ ተብሎ ርዕስ የተሰጠውን የበኩር መጽሐፌን ለናንተ አብቅቻለሁ ሲል ተናግሯል። የዘለለው ሰው ቢኖር ራሱን ነው። እንትና ታዋቂው የስፖርት ጋዜጠኛ ጋሽ ፍቅሩ ኪዳኔ ከዚህ በፊት እንትን ቦታ ተናግሬዋለሁና የፒያሳ ልጅ የሚል መጽሐፍ አለው። በጣም ደስ የሚል ታሪካዊ መጽሐፍ። እዛ ላይ ምን ይላል? ምስጋና ይልና እንደው ሁሉ ነገሩ ማመስገንስ የደከመውን የለፋበትን ራሱን እንደራሲውን ነበር። እኛም መልካም እድል እየተመኘን ለዛሬ በዘመን ዩቲዩብ ያዝንላችሁ የመዝናኛ ሐሳቦች እነዚህ ነበሩ። ለቤታችን አዲስ የሆናችሁ ሰብስክራይብ ማድረጋችሁ አይለየን። የዛሬውን አበቃን።